አሁን ደግሞ በዚህኛው ቪዲዮ ምን አሳያችኋለሁ መሰላችሁ? ተጨማሪ ታስኮች በቀን ከሚሰጠን ታስክ ውጪ ተጨማሪ አንዳንድ ታስኮች አሉ። እነሱን የት ላይ እናገኛለን፣ እንዴትስ እንሰራቸዋለን የሚለውን አሳያችኋለሁ። በመጀመሪያ ደረጃ ሚጋ እንገባለን። ከዛ በኋላ ሚጋር ከገባን በኋላ እዚህ ታስክ ሴንተር ነው የምንገባው። እዚህ ጋር እንገባለን። እዚህ ጋር ከገባን በኋላ እነዚህ የሚታያቸው ነገሮች ዳይሊ፣ ዊክሊ፣ መንዝሊ እና ግሬድ ነው ብለን ትላለች። ዳይሊ በቀን የምንሰራቸው ታስኮች ነው፣ ተጨማሪ ታስኮች። ለምሳሌ የቀን ታስካችን አለ። ከዛ ደግሞ በቀን እነዚህ እዚህ ጋር የተቀመጡልን ከነ ህግጋቶቹ አለ እዚህ። እነዚህን ካከናወን ተጨማሪ የሚሰጠን ነገር ነው። ለምሳሌ እዚች ጋር ምን ትላለች? ቶፕ አፕ 10,000 ዳይመንድ ይላል። 10,000 ዳይመንድ አሁን ለምሳሌ ሰዓት ከተቀየረ ጀምሮ በ24 ሰዓት ውስጥ ሰዓት እስከሚቀየር ደግሞ 10,000 ኮይን ሪቻርጅ የምናደርግ ከሆነ እዚህ ጋር 200 ዳይመንድ ለኛ ይሰጠናል ማለት ነው። ይሄ አንድ የቀን ታስካችን ነው። ተደራቢ ማለት ነው። ከኖርማል ታስካችን ተደራቢ የሚሰጠን ተጨማሪ ታስክ ነው። እዚህ ጋር ደግሞ ምን አለ? ቫሊድ ኤጀንሲ 3C የገቡ ኤጀንቶች በስራችን 3C ሌብላቸው የኤጀንት ሌብላቸው ሲ የገቡ ልጆች ካሉን በቀን ከኖርማሊ ታስካችን በተጨማሪ ሁለተኛ ታስክ 1200 ፖይንት ይሰጠናል ማለት ነው። ፖይንት የብቻውን ይቀመጣል። አመት ስታለ ስለነዛ ግልጽ የሆነ ማብራሪያ ሌላ ቪዲዮ ሰርቼ ልክላችኋለሁ። ይሄ ተጨማሪ ታስካችን ነው ማለት ነው። ከዛ ውጭ ደግሞ ኢንቪቴሽን ጋር እዚህ ጋር የምትታያችሁ ኖርማል ኢንቫይት አለ፣ ዳይሬክት እና ኢንዳይሬክት ኢንቫይቶች አሉ። ስለነሱም አንዳንድ ማብራሪያ እሰራላችኋለሁ። ነገር ግን በቀን ውስጥ 3 ልጆችን ኢንቫይት ካደረግን 1000 ምንድነው አመቲስት ነው የሚሰጠን እዚህ ጋር 1000 አመቲስት። ይሄ ግን ሃይስት ነው፣ ላይሆንም ሊሆንም ይችላል። ሃይስት ነው፣ እንደ እድል ነው። ይሄም ተጨማሪ ታስክ ነው። ከዛ እንደገና ደግሞ እዚህ ጋር ደግሞ 50,000 ሪቻርጅ ኮይን በቀን 50,000 ሪቻርጅ ካደረግን 800 ተጨማሪ ክፍያ ይሰጠናል ማለት ነው። ከዛ በተጨማሪ ደግሞ ምን አለ? እዚህ ጋር ምን አለ? 3 ልጆች ቢ የገቡ ኤጀንቶች ካሉን በስራችን 3 ልጆች ቢ የገቡ ኤጀንት ሌብላቸው ቢ የገቡ ልጆች ካለን በቀን ስንት ይሰጠናል? 6,000 ዳይሊ ነው ይሄ ሁሉ የሚሰጠን ነው። 6,000 ፖይንት ይሰጠናል ማለት ነው። እዚህ ደግሞ ኤ የገቡ 3 ልጆች በስራችን ካሉ በቀን 20,000 ይሰጠናል። ከዛ እዚህ ጋር ደግሞ ኤ የገባ ምንድነው ሱፐር የገባ ልጅ ካለን በቀን 30,000 ይሰጠናል። እዚህ ጋር ግን መጨመር የምፈልገው ነገር ለምሳሌ ይሄ ምናልባት ይሄ ሱፐር የሚገቡት ምናልባት አንድ ሰው ስለሆነ ችግር የለውም። ነገር ግን እዚህ ጋር 3 ልጆች አሉን ማለት እዚህ ጋር 3 ልጆች የገቡ 3 ልጆች አሉን ማለት ስንት እናነሳለን? የዚህኛውንም እንደገና ደግሞ የትኛው ነው የዚህኛውንም የሲ የሚገቡትንም አጠቃላይ አብሮ ይሰጠናል ማለት ነው። ይሄንን አስቡበት አብራችሁ ግምት ውስጥ ወይም ግንዛቤ ውስጥ ማስገባት አለባችሁ። ከዛ በተጨማሪ ደግሞ ይሄ ደግሞ የሆስቶቻችን ነው። እነዚህ የሆስቶቻችን ናቸው። እነዚህ እስከታች ድረስ ያለው የሆስቶቻችን ናቸው። ለምሳሌ ዳይሊ ታስካቸው ሆስቶቻችን 10 ልጆች ጄሌብል ከሆኑ ጄሌብል ስለ ስቲኒድ ስለ ሌብሎች አንድ ቪዲዮ ሰራላችኋለሁ። ግን ታስካቸውን ለምሳሌ ከመጀመሪያ ኤል ነው። ኤል ማለት ምንም ያልተቀያየረ ሰው ወይም ኖርማል ፕላትፎርም የሚሰጠውን ታስክ የሚሰራ ሰው ኤል ሌብል ነው። ኬ ሌብል ደግሞ 1300 በሰዓት የሚሰራ ወይም አንዴ 20,000 የተቀያየረ ሰው የሚሰጠው ታስክ ነው። ጄ ሌብል ማለት ደግሞ
ጄ ሌብል ማለት ደግሞ በሰዓት 1700 የሚሰራ ልጅ ማለት ነው። ከዛ 1700 በሰዓት የሚሰራ 10 ሆስቶች ካሉን 700 ዳይመንድ ይሰጠናል። ይሄ እስከታች ድረስ እነዚህ አይነቶችን ነገር ይወስዳል ማለት ነው። እስከዚህ ድረስ ያሉ እነዚህ እንደዚህ ሆነው ተመሳሳይ ናቸው። በሆስት ራሱ ሌብሉንም የጠቀሰ ይሄዳል። ብዛት ነው የሚወስነው እንጂ ሌላው ተመሳሳይ ነው። ከዛ ትንሽ ለየት የምትል እዚች ጋር ነው። ለምሳሌ ምንድነው ወደ 10 ሆስቶች ኤፍ ሌብል ማለት ያው ከፍ ያለ ነው። ስቲል ኒድ ነው። ዞሮ ስቲል ኒድ ነው። 10 ልጆች ካሉ 14000 ብር እንሰጣለሁ ይላል። ከዛ እዚህ ጋር ደግሞ 5 ሆስቶች ቢ ሌብል የዛው የሆስት ይሄ ሌብል ነው። ምንድነው የስቲል ኒድ ሌብል ነው። ቢ ከደረሱ 70000 ብር እንሰጣለሁ ይላል። እዚህ ደግሞ ሁለት ሆስቶች ኤስ ሌብል ከደረሱ ኤስ ሌብል ማለት በጣም ሃይ ነው፣ ግን ሁለት ልጆች እዛ ከደረሱ በቀን ለምሳሌ ሁለት ጌመር ልጆች ካሉ ሊደርሱ ይችላሉ እና እዛ ልጆች ካሉ በቀን ስንት እሰጣለሁ ይላል? 100,000 እሰጣለሁ ይላል። ይሄ ተጨማሪ የኤጀንቶች ታስክ ነው ማለት ነው። ሌላ ቀጣይ ቪዲዮ እሰራላችኋለሁ አንዳንድ ነገሮች ለኢንቫይቴሽንም እንደገና እዚህ ጋር ስለ ዊክሊ ማንስሊ ምናምን ሁሉንም እሰራላችኋለሁ። ይሄንን በደንብ እዩትና ጥያቄ ሲፈጥርባችሁ መናገር ትችላላችሁ።